ሰላም የዩቲዩብ ቤተሰቦቼ እንዴት ናችሁ? ዛሬ የምንገኘው እንግዲህ በቦሌ ኤድና ሞል የዲሞክራሲ በመስገነባው ሳይት ላይ ነው። ይህ ሳይት እንግዲህ እንደምትመለከቱት በአንድ አመት ከ3 ወር ውስጥ ነው እንግዲህ የደረሰው። ይህ ሳይት አሁን ላይ የፊኒሺንግ ስራ ላይ ሲገኝ፣ በተጨማሪ ደግሞ በውጭ በኩል ደግሞ እንደምትመለከቱት ቀለም መቀባት ላይ ይገኛል ማለት ነው። ቦታው የሚገኘው እንግዲህ ከኤድና ሞል ወደ 22 በሚወስደው ዋናው ሮድ መስመር ላይ ነው ማለት። እንደምትመለከቱት እንግዲህ ዋናው ሮድ ላይ በመሆኑ እንቅስቃሴ የበዛበትና ለንግድም ለኢንቨስትመንትም በጣም ምቹ የሆነ ስፍራ ነው። እዛ ጋር ደግሞ መስቀለኛ መንገድ ስለሆነ የመኪናዎች ፍሎ የበዛበት ስፍራ ነው። እዚህ ጋር ኤድና ሞል ይገኛል። እዚህ ጋር ደግሞ መድኃኔዓለም ቤተክርስቲያን ይገኛል። እዚህ ህንጻ ላይ እንግዲህ ከግራውንድ ጀምሮ እስከ 6ኛ ድረስ የንግድ ሱቆች ሲገኙ ከ8ኛ በላይ ደግሞ ያሉት አፓርትመንቶች ናቸው። አፓርትመንቶች ላይ አሁን ላይ ባለ 1 ባለ 2 በ20% ቅድመ ክፍያ ሲሆን ባለ 4 መኝታ ደግሞ በ50% ቅድመ ክፍያ እየሸጥን እንገኛለን። የንግድ ሱቆቹ ከ20 ካሬ ጀምሮ አሉ ብያቸዋለሁ። እዚህ ሱቆች እንግዲህ ካርታ ያለቀላቸውና መስከረም ስራ የሚጀምሩ ሲሆን እንደምትመለከቷቸው አሁን ላይ በውጭ በኩል የመስታወት ገጠማ ጨርሰን ውስጥ ላይ ደግሞ የሴራሚክ ጣፍ እንገኛለን ማለት ነው። ቪዲዮን አስገባላችኋለሁ። እንደነገርኳችሁ እንግዲህ ይሄ ህንጻ ስራ የሚጀምረው መስከረም ላይ ነው። ካርታ አልቆላቸዋል። ከ20 ካሬ ጀምሮ እስከፈለጋችሁት የካሬ አማራጭ ድረስ ማግኘት ትችላላችሁ። ለበለጠ መረጃ 0904 24 24 14 ላይ እየደወላችሁ የሱቅና የቤት ባለቤት መሆን ትችላላችሁ። የማወቅ ፍልሰት ቅንጦት ይገባዎታል።